طروبال مون ميفلك سو أبو الناجح وزوج الناجح ውጤታማ ሰክሰስፉል የሆነ ባልን መሆን የፈለገ ሰው የነብዩ አለይሂ ሰላም ሲራ ነው መማር ያለበት። ነብዩ አለይሂ ሰላቱ ወሰላም ፍቅር ያቃሉ። የእድሜ ጋፕ ቢኖራቸው ኸዲጃን የመጀመሪያ ሚስታቸው አድርጎ ሲያገቧት በፍቅር ግን የትኛውም ሴት ከሷ ጋር ልትወዳደር አልቻለችም። በጣም ነው የሚወዷት ረሱል አለይሂ ሰላም ያማክሯታል። حتى አንድ ቀን ከአይሻ ጋር እንዲህ ሲያወሩ ምንድነው እቺ ያሮጊት በቃ ጊዜ ይዟት ሄደች አርጅታ ሞተች አሮጊት ስለሷ ሁሌ ያነሳ እዚህ አላህ ከሷ እንደው የተሻለች ልጃገረድ ተክቶልህ ተቆጡ ረሱል ሰለላሁ والله لم يبدل الله خيرا منها አንድንም ሰው አልቀየረልኝም ከሷ በላጭ ሆነችን ሴት ከኸዲጃ በላ ደነገጠች አይሻ እሷ እኮ አሉ ሰዎች የገፉን ጊዜ ያስጠጋችን ሰዎች የነፈጉን ጊዜ ሰጠችን ሀብት ንብረቷን በሙሉ ለዳዕዋ ለእስላም ነው የሰጠችው ጊዜዋን በሙሉ ነው የሰጠችው አላህ ከሷ ልጆች ይረዘቀኝ አሉ ረሱል ሰለላሁ 6 ልጆች ነው ከሷ ያገኙ ረሱል ሰለላሁ ረሱል አለይሂ ሰላቱ ሰላም ከተለያዩ ሴቶች ጋር ኖሯል ሁሉንም እንደየባህሪያቸው ነው ይዘው ኖሩት አይሻ ልጅ ነች በጣም ቁጡ ነች ስትቆጣ አብሯት ተቆጥቶ ቤት አያፈርሱ መስላችሁ ሽምግልና ሰው ማላቸው አይገባም አይሻ ተራቀን ሆኖ ሳለ ሰፊያ ከቤት ምግብ ሰርታ ላከች በሳህን ነገር ሳህን ሳይሆን የሆነ ሸክላ ነገር ማለት ነው ቤቷ ልክ ኻዲም ይዛ መታ እንዳስቀመጠች አይሻ አነሳችና ፍርክስክሱን አወጣችው ለምን ሰበርሽ ክብር የለሽም እኔን አታከብሪኝም ብራ ከረዩ አላሉ ረሱል ሰለላሁ ምንድነው ያሉት غارت امكم እናታችሁ ቀናች አሉ እና ዙሪያቸው የነበሩ ሰዎችም ሳቁ ከዛ ምንድነው ያደረጉት ያንን እዛው ተውና ልክ እሱን የሚመስልካ ከአይሻ ቤት አንስቶ ለሰፊያ መለሱ ሌላ ጸብ እንዳይሄድ ማለት ነው ቃይዛ ተሰብሮ ጅኒ የለም ያው ቃውዛ ተመለሰዋል ከአይሻ ጋር ረሱል አለይሂ ሰላቱ ሰላም ይቀልዳሉ ይሮጣሉ ሩጫ ይወዳደራሉ አንድ ቀን አይሻ ፋጢማን አናደደቻት ይሄም ሲራ ውስጥ ያው በደንብ ምንማር ይሆናል እንዴት ጥሩ ባል ጥሩ አባት እንደሆነ እንዲህ እየቀለዱ እያጫወቱ እንዲህ አይነት ባል ነበሩ ረሱል አለይሂ ሰላቱ ሰላም ከሚስቶቻቸው ጋር ያለው ተጠየቁ እኮ የረሱል ሰላም ሚስቶች ይጠየቃሉ ምንድነው ቤት ሲመለሱ የሚሰሩት ረሱል ሰላም ቤት ሲመለሱ ቤት ይጠርጋሉ የተቀደደ ልብስ ካለ ይሰፋሉ የተቀደደ ጫማ ካለ ይሰፋሉ ያልታለቡ ፍየሎች ካሉ ያልባሉ ረሱል አለይሂ ሰላቱ ሰላም ጥሩ አባል መሆን ከፈለገ ሲራቸው ማወቅ ያስፈልጋል ይሄ ሁሉ ሲራ ውስጥ በዝርዝር ምንማር ነው የሚሆነው ጥሩ ባል መሆን ፈልጋለሁ ብሎ የሚል ሰው ረሱል ሰላም ሲራ ማወቅ አለበት ሐቂቃ ነው የምላችሁ ይሄ ማህበረሰብ ትንሽዬ ፐርሰንት የረሱል ሰላም ሲራን ቢያውቅ ኖሮ ማለት ነው ልጁን በስርዓት ማሳደግ አያቅተው ይሄ ትዳር ፈተና ላይ የወደቀውን ትዳር والله መታደግ ይቻላል ያልተከሰተ ነገር የለም ረሱል ሰላም ቤት ውስጥ ሴቶች እኮ ተሰብስበው እኮ አምጾአል እኮ ቀለብኛ አይበቃንም ተቸግረናል ብሎ እኮ አምጾ እኮ ዘግቷቸው ረሱል አለይሂ ሰላቱ ሰላም አላህ ቁርአኑን ላይ እስኪያወርድ ድረስ ማለት ነው ረሱል ሰላም ከቤታቸው ወጥቶ ኸልዋ እስከገቡ ድረስ ተጣልቶ ማለት ነው ይሄ ደረጃ የደረሱበት ተጨባጭ ነው ያለው በዛው ልክ ረሱል አለይሂ ሰላቱ ሰላም ሴቶቻቸውን ያከብሯቸዋል ሲያከብሯቸው ሐሳባቸውን ጭምር ነው የሚያከብሩት ብዙ ጊዜ አብዛኛው ባል ሚስቱን አያደምጥም የሚስቱን ሐሳብ ቫልዩ አያረግም ሀገራዊ ጉዳይ ላይ ጭምር ረሱል ሰላም ሚስቶቻቸውን ያማከራሉ አንድ ቅሳ ብቻ ልንገራችሁ 6ኛ ዓመት ላይ ረሱል ሰላም ሰሃቦቻቸውን አሰልፎ ዑምራ ለማድረግ ቆይቷል ከዛ ሀገር ረጅም ዓመት ሆኗቸዋል 6 ዓመት ቀላል አይደለም ከመካ ወጥተው አልተመለሱም ናፍቋቸዋል የነፍስ ወከፍ መሳሪያ ይዞ ምንም አይነት ጦርነት ግጭት ምንም ሐሳባቸው ውስጥ አልነበረም ፕሮግራማቸው አልነበረም ሄዱ ቁረይሾች አትገቡም ብሎ ከለከሏቸው ቅሳው ረጅም ነው እሱም ሲራ ውስጥ የምናይ ነው የሚሆነው በአመት ይሄድነ ማለት ነው መጨረሻ ላይ አትገቡም ብሎ ገገሙ ከለከሏቸው ድርድር ተደረገ የተለያዩ ሰዎች መጡ መጨረሻ ላይ በቃ ዘንድሮ አትገቡ ውርደት ነው ለኛ ተናቅነ ማለት ነው ዘንድሮ ትመለሳላችሁ ኔክስት ይር በሚቀጥለው ዓመት ትመጣላችሁ አላቸው አንድ ሰው ደግሞ ዑምራ ወይ ሐጅ ነይቶ ከቤቱ ሐርሞ ከወጣ
ያለው ስርዓት አለ። እዛው የተከለከለበት ቦታ ላይ ይዞ የሄደውን ቁርባን ወይንም ደግሞ ስለት ሀዲዩን እዛው አርዶ ኢሕራሙ ጸጉሩን ተላጭቶ ኢሕራሙን ይፈታል። ግልጽ ነው አይደል? ኢሕራሙን ይፈታል ማለት ነው። ሰሃቦችን ገቡ። የብዙ ሰሃቦችን ትቼ አንዱን የዑመርን ብቻ ልንገራቸው። ዑመር ኢብኑ ኸጣብ ተበሳጩ። ወረዲ እኮ ድርድር ተደርጎ ስምምነት ተፈርሞ ምን ብለዋል? በቃ ፍቱ ተብለዋል። ዑመር መጡና ያ ረሱለላህ ألست أنت نبي الله حقا ألسنا على الحق وهؤلاء وهم على الباطل أنتو يا الله نبي يدلون بحق إني حق لا يدلم يعلنوا نزي بباطل بوشة لا يدل يعلت فلما نعطي الدنية في ديننا لمن ديناتنا امنتاتنا نوار دالنا يا عمر قيت هاي آواردين قلت نقرن قال قبتوا لنجال አንዱን ያረግልኛል ሰብር አድርጋት። ተበሳጭ ዑመር ወጡ። አልተዋጠላቸው። አቡበክር ጋር ሄደ። የአቡበክር እኔ ትክክለኛ እውነተኛ የአላህ ነብይ አይደሉ? ሐቅ ላይ አይደለም ያለነው? እነዚህ ባጥል ላይ ውሸት ላይ አይደለም ያሉት? ታዲያ ለምንድን ነው ዲናችንን እንደምናዋርደው? አቡበክር ተናደዱ። ነብዩ ጋር ሄዶ መጥቶ ሁለተኛ እሳቸው መጠየቅ ይሄ ስርዓትም አይደለም። በዲን መንገድም ጥፋት ነው፣ ወንጀል ነው፣ የሚያስጠይቅ ነው አላህ ዘንድም። ያ ዑመር እልዘም ገርዘክ የነቢዩ ዐለይሂ ሰላም ውሳኔን ተቀበል ያዝ፣ ወለም ዘለም አትበል። ሌላ ነገር ካልፈለክ በስተቀር ሌላ በላ እንዲወርድብህ ካልፈለክ በስተቀር ማለት ነው። ይሄ ቅሳው ረጅም ነው። አላ ኩል ሐል ይሄን ያክል ሬዚስታንት ነበሩ ማለት እነሱ ነብዩን ለመኻለፍ አይደለም። እነዚህ ሲግባ የማይባሉ ውዳቂ ሰዎች ከአላህ ቤት እንዴት ይመልሱናል? እኛ ሐቅ ላይ ሆነን እነሱ ባጥል ላይ ሆነው የሚል እልህ ወኔ ይዟቸዋል። እዛ ደግሞ ድል ነስቷቸዋል። ለሁለት እኮ አሸንፏቸዋል። በድር ዘመቻ ላይ ሁድ ዘመቻ ላይ አሁን መሐል ሻሂዱ ፍቱ አሏቸው ረሱላህ። በቃ እዚሁ ፍቱ፣ ይዛችሁ የመጣችሁ ግመሎቻችሁን እረዱ፣ እዚሁ ጸጉራችሁን ተላጩ፣ ከዚህ እንመለሳለን አሉ። ሁሉም ጸጥ ረጭ ዝም። ወጥቶ ሲያዩ ሁሉ አቀርቅሯል፣ ተክዟል፣ አዝኗል። መልስ የሚሰጠለን ቤት ገቡ። ጎጆ ይሄ ድንኳናቸው ውስጥ ቆዩ። ተመልሶ ወጥቶ ሲያዩ አንድ ምን እንቀሳቀሰለን። ተመልሶ አብሯቸው ያን ጊዜ በተራዋ የወጣቸው ኡም ሰለማ ነበረች። ያ ኡም ሰለማ አላህ ሱብሓነሁ ወተዓላ ዓዛብ በዚህ ህዝብ ላይ እንዳይዘንብበት ፈርቻለሁኝ አሉ ረሱላህ ሰለላሁ ዐለይሂ ወሰለም። እንዴት የነብይን ትእዛዝ እምቢ እያሉ ነው ያሉት? ምንድነው ያደረጉት? እንዲህ ሴት እኮ ብልጥ ናት። ሴትን ማማከር ምን ያክል ኢምፖርታንት እንደሆነ ተመልከቱ። ቀላል ነው አለቻቸው። እንዴት አሏት? አንቱ ዝም ብሎ ማንንም አያናግሩ፣ ውጡና ይዞ የመጡትንም እርድ ረዱ፣ የእርሶን ጸጉር የሚላጭን ሰውም ጥሩና ጸጉሮትንም ይላጭሎት፣ ልብሶንም ይቀይሩ፣ ያንም የሆነውን ያያሉ አሏቸው። ተከረም ረሱላህ ሰለላሁ ዐለይሂ ወሰለም ወጡ። የሚያርድላቸውን ሰው አምጥቶ አረደ። ጸጉራቸውን የሚላጭላቸውን ሰው እየጠሩና ጸጉራቸውን ላጫቸው፣ ልብሳቸውን ቀየሩ። ሁሉ ሰሃባ አንዱ የአንዱ ጸጉር እስኪቆርጥ ድረስ ወይ ጭንቅላቱን እስኪቆርጥ ድረስ መለጫጨት ጀመሩ። አያችሁ አይደል?